የቱርካውያን ብሔራዊ የበዓል ቀናቸውን ያከበሩ ልጆችን በየቤቱ እየዞሩ ከረሜላ ይሰጣቸዋል። እነ ቱርካንም ቤት ልጆች እንደዛ ሊያደርጉ በር ያንኳኳሉ። ታዲያ ሶመር ሆዬ በጠዋት ቤታቸው ደጃፍ ላይ ከቸች ብሏል። ከሕፃናቶቹም ጋር ተከታትሎ በሩ ላይ ሰፍሯል። ልክ ቱርካን በሩን ስትከፍት ሶመርም ከመሃላቸው ቆሟል። ጥሩ ነገር የሚፈጠር ይመስላል። ከረሜላውን ሕፃናቶቹም ተሻምተው ወስደው አንድ ሲቀር ሶመር ልቧን ለመብላት አንዱን ወስዶ በጥሩ አስተያየት ሊማርካት ቢሞክርም ወይ ፍንክቻ አጅሪት ቱርካን በሩን ዘግታበት ትገባለች። የበዓሉ ምሽት የዴሪያና የዶኒዩሽ ፍቅረኞች እንዲሁም ብቸኛዋ ቱርካን ጨምሮ አንድ ላይ ፈታ ሊሉ ተያይዘው ወደ ምሽት መዝናኛ ሲሄዱ ሶመር ተከትሏቸው ይቀላቀላቸዋል። ከዛም ሶስቱንም ጥንዶች ናይት ክለብ ሲገቡ እናያቸዋለን። ተወዳጆቹ እጅግ እናመሰግናቸዋለን። በቅድሚያ እየሰጣችሁ ላላችሁት አስተያየት ለድጋፋችሁ። አሁንም በቅድሚያ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ብዙዎቻችሁ ናችሁ። ሰብስክራይብ ያደረጋችሁ ተመልከቱ። ሼር አድርጉ ለምትወዱት ሰው እንዲከታተለው። ቀመረኛዋና መሰሪዋ ሩቻን በገዛ እጇ ባሏንና ልጇንና የልጇን ሚስት ከቤት አቃጥላ ካስወጣች በኋላ በዚህ ታላቅ በዓላቸው ቀን ለራት ጠረጴዛው ላይ ለብቻዋ ቁጭ ብላ ራሷን ስታገኘው መቋቋም ያቅታትና ጠረጴዛው ላይ የተነጠፈውን ጨርቅ ስባ ዕቃዎቹን ትፈጃቸዋለች። ቤቱንም በአንድ እግሩ ታቆመዋለች። ማንም ሊጠይቀኝ አልመጣም፣ ማንም መጥቶ አላቀፈኝም፣ ማንም ሰው አላስታወሰኝም፣ የተረገማችሁ ናችሁ አላስታወሳችሁኝም እያለች መሬት ላይ ተዘርግፋ ትንሰቀሰቃለች። በእርግጥ የቤት ሰራተኛዋ የማባበል ኃላፊነት ባይኖርባትም እንደ ሰብአዊነት ለብቻዋ የቀረችውን ሩቻንን መታ አረጋግታ ውሃ ትሰጣታለች። ሲኑ ወደ ናይት ክለቡ ይመልሰናል። ዴሪያና ዶኒዩሽ ከፍቅረኞቻቸው ጋር እየደነሱ ቢሆንም ቱርካን ግን አጠገቧ ከተቀመጠው ሶመር ጋር ለመደነስ ምንም ፍቃደኝነት አላሳየችም። እዚህ ጋር ዴሪያ ትንሽ ራሷን ሲያዞራት ከፍቅረኛዋ ጋር ንፋስ እንዲነካት ወደ ውጭ ይወጣሉ። ሲወጡም ፍቅረኛዋ ጓደኛውን ያገኘዋል። ጓደኛውም እንደለመዱት ዴሪያ ፊት ሊያሳጠው ሲሞክር ሃካንም በቦክስ ያዝረከርከዋል። ዴሪያም ሃካንን ተው እባክህ እንደዚህ አታድርግ፣ ልንዝናና እኮ ነው የወጣነው፣ ችግር አትፍጠር እንጂ ብለው ተመልሰው ይገባሉ። ጠዋት አቶ ሳዲቅ የቱርካን ቤት መመለስ እውነት ለሱ ህመም ብቻ እንዳልሆነ ስለከነከነው አፈላልጎ ሶመርን የሚገኝበት ጀልባ ላይ ሲሄድ ሶመር ሊወጣ ሲል ያገኘዋል። ደንገጥ ብሎ ሶመር አባቴ ሳዲቅ ናግባ ና ብሎ ደግፎ ያስገባውና ንግግራቸውን ይቀጥላሉ። ሳዲቅም ልጄ ቱርካን ኢዝሚር እንደሆንክ ነግራኝ ነበር፣ ነገር ግን አንተ እዚህ ነህ፣ ለምን ዋሻችሁኝ? እቤትስ መጥተህ እንኳን ለዚህ ያበቃ ብለህ እጄ ልትስም አይገባም ነበር ሲለው ሶመርም አይ እንደዛ እኮ አይደለም፣ በእርግጥ ኢዝሚር ነበርኩኝ፣ ግን ያጋጠሙኝ ሁኔታዎች የሚያናድዱ ስለነበሩ በዚህ አይነት ሙድ ውስጥ እናንተን ማግኘት አልፈለኩም እንጂ በእኔና በቱርካን መሃል ምንም ችግር የለም ይሏል። አቶ ሳዲቅም እንዳልከው እንደሚሆን አምናለሁ፣ ነገር ግን ልጄን አስከፍታት ከሆነ በቀጥታ መጥቼ ልጄን ካንተ ወስዳታለሁ፣ ስለዚህም ጉዳይ ዳግመኛ እንደማናነሳ ተስፋ አድርጋለሁ ብሎት ይሰናበቷል። ሶመር እቤት ተመልሶ መኝታ ቤት ሲገባ ቱርካን አድርገው የነበረውን የሽርሽር ክብ ኮፍያ ሲያይ አንስቶ ይዞት እንባ ይተናነቀዋል በትዝቷ። ታዲያ በዚህ መሃል እናቱ ሩቻን ድንገት ስትገባ ታያዋለች። አቶ ሳዲቅ እቤት ተመልሶ ለባለቤቱና ለቱርካን በአባትነት ብልሃት ሶመርን እንዳገኘው፣ ነገር ግን ከቤተሰቦቹ ጋር ስለተቃቃረ ጀልባ ላይ እንዳገኘው ሲነግራቸው ደንግጠው ለማስተባበል ሲጥሩ ግድ የለም እኔ አሁን ደህና ነኝ፣ ልጄ ቱርካን ከዚህ በላይ እዚህ ልትቆይ አይገባም፣ ወደ ባለቤትሽ ተመለሽ ይላታል። ተመልከቺ አንቺ እዚህ ነሽ፣ ስለዚህ ሶመር ተመልሶ ቤት አይገባም ማለት ነው ሲላት፣ ቱርካንም አባቷን ላለማስከፋት እሺ አውራዋለሁ አባይ አታስብ ግድ የለም ትለዋለች። የኔስሪን ጎረቤት ኔዛት ወርቁን ልትመልስ ሩቻን ቤት ተገኝታለች። ታዲያ ሩቻን ለነሱና ለመላው ዝቅተኛ ቤተሰብ ያላትን አነስተኛ ግንዛቤ እና ግምት ለማሳየት ከነሱ የሚመጣ ነገርን በሙሉ እንደምትንቅም ለማሳየት ሰራተኛዋ ቡና ይዘላቸው ስትመጣ ኔዛት ያመጣችውን ወርቆች እንኪ
ከሌሎቹ የቤቶቹ ሰራተኞች ጋር ተከፋፈሉት፣ ያው እንደ ባል ስጦታም ልትቆጥሩት ትችላላችሁ ብላ ትዘባበትባታለች። ኔዛትም ይህን ስታይ እጅግ ትሸማቀቃለች። ሞቋል አሁን ሲኑ ከፍ ብሏል። እንደ ልጅነታችን ጓደኝነታችንን ለመጥራት በጠጠር ጣራቸው ላይ አሊያም መስኮታቸውን ደጋግመን እንደምንመታው ቱርካንም መሽቶ አባቷ ሶፋ ላይ እንዳለ እንቅልፍ ስለወሰደው እያስተካከለችውና ፎጣ እያለባበሰችው መስኮቱ በጠጠር ተደጋግሞ ሲመታ መጋረጃ ስትገልጥ ሶመር ሆዬ አንድ ጊዜ ብቻ ነይ እባክሽ ይላታል። እሷም በለሆሳስ ምን ለምን አባቴ ተኝቷል ለምንድን ነው የፈለገኝ ትለዋለች ተናዳ። በምልክት ቋንቋ እንደማለት በሉት ምንድነው የምትለኝ ትለዋለች። ደጋግሞ ሲጨቀጭቃት አባቷን ላለመረበሽ በስተመጨረሻም እሺ ብላው ተወርዳለች። እሱም በትህትና ሊያወራት ሲሞክር ምንም ቀና መልስ ከሷ ያጣል። ይሁልሽ አባቴ ዛሬ ጀልባው ጋር መጥቶ ነበር ሲላት አውቄያለሁ አውርተንበታል አታስብ አባዬ ትንሽ ሲሻለው ስለሁሉም ነገር ነግሯለሁ ብላው ደናደር ብላው ስትገባ እጇን ስቦ ወደሱ ያስጠጋትና ሁሌም ላወራሽ ሲፈልግ አትገኝም መሰናክል ነው የምትፈልጊው ምንድነው ችግርሽ ብሎ ድንገት እንደ ሀገራችን ጠለፋ ብድግ አድጓት ወደ አዘጋጀው ጀልባ በቤታቸው ጓሮ በኩል ባለው ውሃ ላይ ሲሄድ እህቶቿ ከቤት ወጥተው ሲያዩት ሶመር እህታችንን አግቷት ወሰዳት እየተባባሉ በትንሽ ጀልባ ይዟት ይከንፋል። ትልቁ ጀልባ ጋርም ደርሰው ነይ አትታገኝ ወደ ጀልባ ውጪ ሲላት ሶመር ተውኝ ልሂድበት ልቀቀኝ ልሂድ እብድነህ ምን እያደረግክ ነው ጤነኛ ነኝ በጣም ብሎ የሮጠ ወደ ጀልባው ፊት ለፊት ይሄዳል። እሷም ትከተለዋለች። ሶመር መልስልኝ ጥያቄ እየጠየቅኩ ነው ለምን እዚህ ያመጣኸኝ ቶሎ ወደ ቤት መልሰኝ ስትለው ከእንግዲህ ቤትሽ እዚህ ነው መሄድ የለም ይልና ሶመር ሆዬ እጇን ጎትቶ ሳብ ግጥም። ታዲያ የበደሌ ማስታወቂያ እንዳይመስላችሁ ያለ ፈቃዷ ድንገት ይስማታል። እሷም የዋዛ አይደለችም በጥፊ ነገር ዓለሙን ታዞርበታለች። ያው መሆኑ ነው። ሁለተኛ እንዳትነካኝ እጠላሃለሁ ስትለው እባክሽ ተረጋጊ ይላታል። ትከሻዋን እያያዛት አትንካኝ አሁን ቶሎ ቤት መልሰኝ በዚህ ሰዓት የትም መሄድ የለም የትም መሄድ አንችልም በጣም መሽቷል ሲላት እየሮጠ ወደ ትንሹ ጀልባ እንግዲያውስ ለብቻ ሄዳለሁ ቱርካን ተመለሽ ምን ይሆንሽ ነው ወዴት ነው የምትሄጂው ብሎ ደርሶ በድጋሚ ይዛትና እንደ ልጅ አፈፍ አድርጎ ያቅፋትና ወደ ጀልባ ውስጥ ይገባል። አንድ ክፍል ውስጥም ከቷት ይቆልፍባታል። በሩን እየደበደበች ታስቸግረው ይከፍትላትና ወደ ውጭኛው የመርከቡ ክፍል ወጥተው መነጋገር ይቀጥላሉ። አሁን ወደ ቤት ትወስደኛለህ አትወስደኝም በአንድ ነገር ከተስማማን ወስድሻለሁ ይላታል። ምንም የምንስማማው ነገር የለም እኔ ወስኛለሁ ከአንተ ጋር በፍጹም መሆን አልፈልግም ስትለው ታዲያ ሶመር ሐሳቡን አይቀይርም ያለሽ ማን ነው? አዎ ከዚህ በፊት እንድንፋታ ግፊት አደርግ ነበር ነገር ግን አሁን አንቺን ማጣት አልፈልግም ለዛም ነው ወደ አንቺ የመጣሁት ያለፉትን ነገሮች በሙሉ ትቼ ደግሞ ይህ ለሁለታችንም ጥሩ ነው ይላታል ተረጋግቶ። ቱርካንም እኔ ያለፍኩበት ስቃይ ቀላል እንዳይመስልህ አንተን በፍጹም እንድትወደኝ አልጠየቅኩም ነበር እንዲሁ በራሴ አንድ ቀን ይወደኛል በሚል ተስፋ ብቻ ስኖር ነበር ግን አንተ ምን አልከኝ ትዝ ይልሃል በፍጹም ላፈቅርሽ አልችልም በእኔ ላይ ያለሽን ተስፋ አንሺ ብለህ በስሜቴ ላይ ተረማመድክብኝ ስለዚህ አሁን እኔን በአንተ ላይ ተስፋ ቆርጫለሁ። ሶመርም ልቡ ተነክቶ ልክ ነሽ ያልሽው ሁሉ ልክ ነው እኔም ካንቺ ብዙ ነገር ተምሬያለሁ ምንም ነገር በፍጹም አልወድም ብዬ ላልመል ተጸጽቼ ነበር ብሎ የነገራት ካፒቴኑ መጥቶ ትንሽ ሞተሩ ላይ ችግር ስላለ ማየት ይኖርብኛል ይለዋል። ቱርካንም ይህንን ስትሰማ አምላኬ ሆይ ስለዚህ አሁን መመለስ አንችልም ማለት ነው ሶመር ንገረኝ ትለዋለች። ቱርካን እኔ ስለ ሞተር ምን አውቃለሁ የሚሆነውን እናያለን ይላታል። ሞተሩም እስኪሰራ ወደ ጀልባው ላይ ተኝተው ይነጋል። በጠዋትም ወደ ቤቷ ልትመለስ ሊሸኛት ሲወጡ ጠበቃቸው እዚህ እንደምትሆን ሰምቼ ነው የመጣሁት ሶመር የፍቻችሁ ቀጠሮ የፊታችን ቀናቶች ላይ ነው የሚውለው ሲለው ሶመርም አሁን ላይ በቱርካን ጉዳይ በፍቅር እየተማረከና ሐሳቡን ስለቀየረ ግን ኬዙን መዝጋት አልችልም ይለዋል ለጠበቃው። ጠበቃውም
መልሶ አይ ቀኑ በጣም ስለተቃረበ ደብዳቤውን እንኳን ብናስገባ ውድቅ ነው የሚያደርጉብን። በነገራችን ላይ ወይዘሮ ቱርካን ያንቺን ደብዳቤ በአድራሻሽ ወላጆችሽ ቤት ልኬልሻለሁ ሲላት እጅግ ትደነግጣለች። ወይኔ ጉዴ! አባዬ እኮ ታማሚ ነው፣ ምንም ስለዚህ ጉዳይ እኮ አያውቅም፣ ማወቅ እኮ የለበትም ብላ በደመ ነፍስ ከጀልባው ላይ ዘላ ትወርዳለች። ሶመርም ይከተላታል። ልብ ይሰቅላል። አሁን ፊልሙ የፖስታ ቤት ሰራተኛው በሳይክል ወደ እነ ቱርካን ቤተሰቦች ቤት ሲደርስ በር ያንኳኳል። አቶ ሳዲቅ ከፍቶለት ምን ይፈጠር ይሆን? ጉዳዩን አይቶት ዳግመኛ በልቡ ኬስ ታሞ ወደ ሞት ያመራ ይሆን ወይስ ቱርካን ደርሳ እንዳያየው አንዳች መላ ትፈጥር ይሆን? በቀጣይ ክፍል እንከታተለዋለን። ተወዳጆቹ እንዴት ነበር? የዛሬው ስን እጅግ ልብ አንጠልጣይ ነበር። ሰብስክራይብ እያደረጋችሁ ከወደዳችሁት ደግሞ ላይክ አድርጉ። ኮመንት ላይ ሐሳባችሁን ጻፉልን። ምን የሚፈጠር ይመስላችኋል? እስከ ቀጣይ ሰላም ሁኑ።